ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የኢትዮ ፋክስ ተከታታዮች የሐምሌ 27 ቀን 2018 ዓ.ም የተረጋገጡ ዜናዎችን ይዘንላችሁ ቀርበናል። በዛሬው ዕለታዊ የዜና እትማችን ህወሓት ከትግራይ ወደ መሃል ሀገር የሚደረጉ ማናቸውንም የምድር እንቅስቃሴዎች ማገዱን ተከትሎ በራያ ዋጃ 4 አውቶቡሶች መታገዳቸው ታወቀ። ሜካናይዝድ ጦሩም ወደ አማራና አፋር አዋሳኞች መጠጋቱ ተሰምቷል። በሌላ በኩል ብልጽግና የሰራዊት የበላይ አመራሮችና ጀነራሎች በተጠንቀቅ እንዲቆሙ ያዘዘ ሲሆን በሸዋ ቀጠና ደግሞ የፋኖ ኃይሎች አገዛዙን ጥቃት በማክሸፍ አዳዲስ ገዢ ቦታዎችን በቁጥጥር ስር ማዋላቸው ተረጋገጠ። በተጨማሪም የህወሓትና የብልጽግና አዲስ ውጊያ መጀመር የዓለም አቀፍ ሚዲያዎችና የፖለቲካ ተንታኞች መነጋገሪያ መሆኑ፣ ኤርትራ ከሳውዲ አረቢያ የቀይ ባህር ወታደራዊ ጥምረት ውጪ መሆኗና በሶማሌ ሰላም ማስከበር ስምሪት ጉዳይ የቀጠናው የሀገራት መሪዎች ለሁለት መከፈላቸውን የሚያመላክቱ መረጃዎች ተካተዋል። ሁሉንም መረጃዎች ሳናስቀር በዝርዝር ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የእውነተኛ መረጃዎች አጋር ይሁኑ። ወደ ዝርዝሩ እንለፍ። በመጀመሪያ የምንመለከተው በራያና ትግራይ አዋሳኝ ቀጠናዎች የተከሰተውን ከባድ ወታደራዊ ውጥረትና የትራንስፖርት እገዳ ይሆናል። ህወሓት ከትግራይ ወደ መሃል ሀገር የሚደረጉ ማናቸውንም የምድር ትራንስፖርት እንቅስቃሴዎች ያገደ ሲሆን ሜካናይዝድ ጦሩንም ወደ አማራና አፋር አዋሳኞች እያንቀሳቀሰ ይገኛል። የመረጃው ዝርዝር እንደሚያመላክተው የአውቶቡሶች መታገት ሐምሌ 26 ቀን 2018 ዓ.ም ከአላማጣ ወደ አዲስ አበባ ይንቀሳቀሱ የነበሩ 4 የህዝብ ማመላለሻ አውቶቡሶች ዋጃ ላይ በህወሓት ታጣቂዎች ተይዘዋል። ተሽከርካሪዎች ወደ አላማጣ እንዲመለሱ የተደረገ ሲሆን ተሳፋሪዎቹ ግን ዋጃ ካምፕ ወደሚገኘው የስምሪት ማዕከል ተወስደዋል። በቁጥጥር ስር ከዋሉ ተሳፋሪዎች መካከል ከ90% በላይ የሚሆኑ ከትግራይ ክልል የሚደረገውን ወታደራዊ አፈሳ በመሸሽ ወደ መሃል ሀገር ለመሻገር የሞከሩ ወጣቶች መሆናቸው ታውቋል። ከመቀሌ ወደ አዲስ አበባ የሚደረገው የአየር በረራ ትኬት ለማግኘት እስከ 15 ቀናት ወረፋ መጠበቅ ግድ የሚል ሲሆን በእግርና በተሽከርካሪ የሚደረግ ጉዞ ከትናንት ጀምሮ ሙሉ በሙሉ ታግዷል። ህወሓት ደቡብ ግንባር በሚለው ቀጠና ማይጨውን የማዘዣ ማዕከል በማድረግ ወደ መሆናራ አቅጣጫ የአየር መቃወሚያዎችና ስልታዊ ከባድ መሳሪያዎችን ማንቀሳቀሱን የሚያሳዩ ማስረጃዎች ወጥተዋል። በመቀጠል የብልጽግና አገዛዝ የወሰዳቸው አዳዲስ ወታደራዊ ስምሪቶችና የሰራዊት አመራር ለውጦች እንመለከታለን። የብልጽግና ሰራዊት በቆቦና በአፋር አቅጣጫዎች በትግራይ አዋሳኝ መስመሮች ላይ ከፍተኛ ወታደራዊ እንቅስቃሴ እያደረገ ይገኛል። የሰራዊቱ የበላይ አመራሮች በግንባር የሚገኙ ጀነራሎች በተጠንቀቅ እንዲቆሙ የታዘዘ ሲሆን እረፍት የወጡና ከግዳጅ የራቁ አመራሮች በአስቸኳይ ወደ ስምሪት እንዲመለሱ መመሪያ ተላልፏል። በአብይ አህመድ ትዕዛዝ ሰጭነት በምክትል ኢታማዦር ሹም ጀነራል አበባው ታደሰ ይመራ የነበረው የአማራ ክልል ጠርናፊ ሰራዊት አሁን በጀነራል ጌታቸው ጉዲናና በሌተናል ጀነራል መሐመድ ተሰማ እንዲመራ አቅጣጫ ተቀምጧል። ባለፉት 3 ዓመታት ጦርነቱን በበላይነት ሲመሩ የነበሩ ጀነራል አበባው ታደሰ ከቦታቸው የተነሱበት ምክንያት ከውጤት መራቅ ወይስ ከእምነት ማጣት አኳያ እንደሆነ ግልጽ አልተደረገም። በመቀጠል በሸዋ ቀጠና በፋኖ ኃይሎችና በአገዛዙ ጦር መካከል የተካሄደውን ውጊያ እና ህዝባዊ መድረኮችን እንመለከታለን። የአፋብን ሸዋ ጠቅላይ ግዛት ያሳምነው እዝ ከሰም 2ኛ ኮር ነበልባል ክፍለ ጦር የአገዛዙ ጥምር ኃይል በምንጃር ሸንኮራ ወረዳ በተለያዩ ቀበሌዎች ያቀደውን የጥቃት እንቅስቃሴ ማክሸፉን አስታውቋል። የአገዛዙ ጦር በሞርተር 120 አርሶ አደሩን ቤቶች በመደብደብ ምክንያት ፋኖ የሲቪል ህይወት ለመታደግ ሲል የስልት ለውጥ በማድረግ ኃይሉን ወደ መግደያ ወረዳ ስቦ በመልሶ ማጥቃት ቦታውን ማስለቀቅ ችሏል። በተለይም በሲቪል ምነበላና አዳማ ወንዝ አካባቢዎች በተደረጉ የተቀናጁ የደፈጣ ጥቃቶች የአገዛዙ ኃይል ከባድ ጉዳት አስተናግዶ ማፈግፈጉ ተገልጿል። በሌላ በኩል ነጻ በወጡ ቀጠናዎች የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ የተገኘበት ህዝባዊ ውይይት የተካሄደ ሲሆን በህልውና ትግሉና በህዝቡ ስነ ልቦናዊ ዝግጅት ዙሪያም ሰፊ መግባባት ተፈጥሯል። አንተ ማነህ? አዎ አማራ ነን። መቼም ዝቅ የማንል፣ መቼም አንገት የማንደፋ፣ መቼም የማንፈራ፣ ለወራሪ የማንመች አዎ አማራዎች ነን። ይሄንን በስነ ልቦና ለእና ከፍ ያለ ማህበረሰብ አድርገኑ። በመቀጠል በህወሓትና በብልጽግና መካከል የተከፈተው አዲስ የጦርነት ውጥረት የፈጠረውን የዓለም አቀፋዊ ምላሽ እንመለከታለን።
ሁለቱ ኃይሎች ጦርነቱ ከተቀሰቀሰ በኋላ ይፋዊ መረጃ ከመስጠት ተቆጥበው የቆዩ ቢሆንም ዓለም አቀፍ ሚዲያዎች ጉዳዩን በሰፊ እየዘገቡት ይገኛሉ። ቢቢሲ እንደዘገበው ከፌዴራል መንግስት ሆነ ከህወሓት ይፋዊ ምላሽ ማግኘት አልተቻለም። ሆኖም የመስኖ ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ ህወሓት በሽራሮ በኩል ጦርነት ማወጁን ገልጸው የጻፉት ማህበራዊ ሚዲያ ጽሑፍ አጋርቷል። ፍራንስ 24 በበኩሉ የሁለቱ ኃይሎች የሰራዊት እንቅስቃሴ የጦርነቱን አይቀሬነት የሚያሳይ ነው ብሏል። ታዋቂው ተንታኝ ሬኔ ለፎርት በኤክስ ገጻቸው ባሰፈሩት ምልከታ የፌዴራል መንግስት ዝምታ መምረጡ መረጃው ከህወሓት ብቻ እንዲወጣ ማድረጉን ጠቁመዋል። አክለውም ህወሓት ይህንን ውጊያ ለድርድር ማስገደጃነት ወይም የማስጠንቀቂያ ተኩስ ሊጠቀምበት እንደሚችል ገልጸዋል። በጽኑ ተቃውሞ የቆየው የጌታቸው ረዳ ስምሪት ፓርቲ ባወጣው መግለጫ ጦርነቱን የደገሰው ህወሓት ነው ሲል የከሰሰ ሲሆን የትግራይ ወጣቶች አላስፈላጊ ጦርነት ሰለባ እንዳይሆኑ ለህወሓት ጀነራሎች ጥሪ አቅርቧል። በመቀጠል በምስራቅ አፍሪካና ቀይ ባህር ቀጠና የተሰማውን አዲስ የጂኦፖለቲካዊ መረጃ እንመለከታለን። ከ1700 ኪሎ ሜትር በላይ ሰፊ የባህር ጠረፍ ያላት ኤርትራ በሳውዲ አረቢያ አደራጅነት ከተመሰረተ የ14 ሀገራት የቀይ ባህር ወታደራዊ ጥምረት ውጪ መሆኗ ትኩረት ስቧል። በሪያድ ዋና መቀመጫውን የሚያደርገው ይህ ጥምረት የሁቲ ታጣቂዎች በንግድ መርከቦች ላይ የደቀኑትን የደህንነት ስጋት ለመከላከል ያለመ ሲሆን ግብጽ፣ ሱዳን፣ ጅቡቲ፣ ሶማሊያ፣ ቱርክና ፓኪስታን ጨምሮ 14 ሀገራት ተካተውበታል። ኤርትራ ከሳውዲና ግብጽ ጋር የጠበቀ ወዳጅነት ቢኖራትም ከኢራን ጋር ያላትን ግንኙነት ለመጠበቅና በቀጠናው ካለው ራሷን ለማግለል የገለልተኝነት ፖሊሲን ለመከተል መምረጧ ተተንትኗል። በመጨረሻም በካምፓላ ኡጋንዳ ሲካሄድ በነበረው የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ ስብሰባ ላይ የተከሰተውን ዲፕሎማሲያዊ ውጥረት እንመለከታለን። የፕሬዝዳንት ሐሰን ሼክ ቁጣ ሐምሌ 24 ቀን 2018 በተጠናቀቀው የመሪዎች ጉባኤ ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የተዘጋጀውን የጋራ መግለጫ በይፋ በመቃወም በቁጣ ስብሰባውን አቋርጠዋል። ፕሬዝዳንቱ የተቀየሙት የሀገራቸውን የውስጥ ፖለቲካ ሁኔታና አካታች ውይይትን የሚጠይቀው ሀሳብ ማጠቃለያ ሰነዱ ላይ እንዲካተት በመደረጉ ነው። ኢትዮጵያ፣ ኡጋንዳ፣ ኬንያ፣ ቡሩንዲ፣ ጅቡቲና ግብጽ በተገኙበት በዚህ ስብሰባ ላይ የተፈጠረው አለመግባባት የቀጠናው የጸጥታ ሽግግር ፈተና ውስጥ ጥሎታል። የተወደዳችሁ የኢትዮ ፋክስ ተከታታዮች ለሰዓቱ አጠናክረን ያቀረብንላችሁ ሀገራዊ፣ ቀጠናዊና ዓለም አቀፋዊ መረጃዎች እነዚህን መስሉ ነበር። ሀሳባችሁን በኮሜንት መስጫው ስራ አስቀምጡልን። ቪዲዮውን ላይክ እና ሼር በማድረግ ቻናላችን ሰብስክራይብ በማድረግ የእውነተኛ መረጃ አጋር ይሁኑ። ስለተከታተላችሁን ከልብ እናመሰግናለን። ሰላም ቆዩ።